ኢሳያስ ወዳንኤል ወዳዊት ወሶሎሞን በከመ ኅሩያነ ሰብእ ይላል እና አንተ ሰው ጠቢብ ስትሆን ይህንን ዕውቀት እንደ ተመረጡት ሰዎች ሄኖክ፣ ዕዝራ፣ ኤልያስ፣ ኢሳያስ፣ ዳንኤል፣ ዳዊት፣ ሶሎሞን በሰማይ በምድር ያሉ የተሰወሩትንም የተገለጡትንም ታያለህ ይላልና በፊደል አበገደ ከእግዚአብሔር ጋር እንግዲህ ያደረገው ሄኖክ የተረዳው ይገልጣል ማለት ነው። ሰሌዳ የተጻፈ የእውቀት በር ይህ ፊደል ሄኖክን የሚያስተውል ያደረገው ነው ማለት። ብዙ ሺህ ዘመናት ያስቆጠረች በርካታ ጥበባት የነበራት ሀገር ውስጥ ተቀምጦ እንግዲህ የሀገሩን ጥበብ ታሪክ ቀደምት ትውልዶቹ የተሰሩበትን ለማወቅ መሻት የማስተዋልና የምርምር መጀመሪያም በመሆኑ እንደምን አላችሁ ውድ ቤተሰቦቻችን፣ እንደያላችሁበት ሁሉ ሰላምና ጤና እንመኛለን። እንግዲህ በዛሬ ፕሮግራማችን በቤተ ክርስቲያን የሚገኘው ቋንቋ እጅግ ድንቅ የሆነ ሚስጥራቶችን የያዘ ይህንን ማጥናት መማር ጥቅሞቹ ምንድናቸው የሚለውን በዝርዝር ነግራችኋለሁ። እስከ መጨረሻው ድረስ እንድትከታተሉኝ። እንግዲህ የግዕዝ ፊደል እጅጉን በቤተ ክርስቲያን የሚገኝ ቋንቋ ነው። ጥቅሞቹ ምንድናቸው የሚለውን አንድ ባንድ በጥልቀት ነግራችኋለሁ። በጥሞና እስከ መጨረሻው ድረስ እንድትከታተሉኝ ነው። እንግዲህ ስር የሌለው ግንድ ያልተሸከመው ቅርንጫፍም እንደሌለ ሁሉ ብዙ ሺህ ዘመናት ያስቆጠረች በርካታ ጥበባት የነበራት ሀገር ውስጥ ተቀምጦ እንግዲህ የሀገሩን ጥበብ ታሪክ ቀደምት ትውልዶቹ የተሰሩበትን ለማወቅ መሻት የማስተዋልና የምርምር መጀመሪያም በመሆኑ ከመጥበብ ይልቅ እንግዲህ መጠበብን ለሚሹ ጠቢባን ብቻ መሆኑ ቀደምቶችን የተከበረላቸውን የጥበብ ሀብት በመሆኑ ነው እና ስጋውያን ስጋዊ ምኞትን ተከልክለው ቀልባቸውን ብቻ የሚመላ ትምህርቶችን ሲፈልጉ፣ መንፈሳዊያን ደግሞ መንፈሳዊ ፍቃዳቸውን ሽተው ቀልባቸውን እንግዲህ መንፈሳዊ ፍላጎታቸውን ስፒሪቹዋል ዲዛይር የምንለውን ታውያን ይኸው ዕውቀት እንግዲህ እንደ መንፈሳዊ ብርሃን ስፒሪቹዋል ላይት ሆኖ ወደ አልፋ በትክክለኛው ስለሚመራቸው እንግዲህ ይህንን ቋንቋ ይጠቀሙበታል ማለት ነው። እያንዳንዱ ፊደል በግዙፍም በርቀትም የሚገልጸው ታላቅ ትርጉም አለው። በዚህ እንግዲህ ፊደላትና ቁጥሮች የተገለጡበት ህቡዓተ ዕውቀቶችን ጥበቦችን ለመፍታት እንግዲህ ለማወቅ መረዳት የሚጠቅም ታላቅ የትምህርት ዘርፍ በመሆኑ ነውና ይህንን ማወቅ እነዚህን ጥቅሞች ያሰጣል ማለት ነው። በቅዱሳን መጻሕፍት ውስጥ እንግዲህ በፊደል በቁጥር የተገለጡትን መንፈሳዊ ሚስጥራትን ለመረዳት ቀመረ ፊደልን ጥንቅቅ አድርጎ ማወቅ ተገቢ ሊሆን እና በቀመረ ፊደል የእግዚአብሔር ስሞች የመላእክትን ስሞች እንግዲህ የሰዎችን ስሞች ትርጉምና ዕድሜ የቅዱሳን መጻሕፍት ንባብና ተፈጥሮ በሚገባ ለመረዳት ያስችላል ማለት ነው። ሌላው በፊደላት የተዋቀሩ ቃላት ከፍተኛ ኃይል ያላቸው ሲሆኑ እንግዲህ የቃላትን መንፈሳዊ ኃይል ስፒሪቹዋል ኢነርጂ በሚገባ ለመረዳት ለመጠቀም ያገለግላል ማለት ነው እና ይሄ የግዕዝ ፊደል ቀመረ ፊደልን በፊደላት ውስጥ በስውር ሆነው ያሉ ቁጥሮችን መተንተን ብቻ ሳይሆን መልክዓ ፊደልን ከመተንተን ጋር የፊደላቱ ቅርጽ ያላቸውን ፊደላቱን የተገነቡበትን ክበብ፣ መስመር፣ ቅርጽ፣ የትሪያዊውን ቅርጽ፣ ስነ ቅርጽ የምንለውን ጨምሮ የሚዳስስና በሂሳብ ቋንቋ የሚተነተን ጭምር ነው ማለት ነው። እናም ፊደላቱ የተዋቀሩበት ጂኦሜትሪ ስነ ቅርጽ ደግሞ በግዝፈትና በርቀት ያሉ ህውት ዕውቀቶችን ስለያዘ እነዚያን ሁሉ ፍጥረቶች በእውቀት በሚገባ ለመጠቀም ያስችላል ማለት ነው። በዚህ እንግዲህ በግዕዝ ፊደል አቅም 4 መሰረት የሚጸለዩ በርካታ የግዕዝ ጸሎት መጽሐፍት ውስጥ ፊደላቱ በተለያየ መልኩ መደጋገማቸው በተደጋጋሚ እንደምንመለከታቸው ከመሆኑም ጋር ተያይዞ እንደ ያዕቆብ መሰላል ለጠቢባን ብቻ በሚለይ መልኩ መደርደራቸው ተመስጧዊ ግብራት እንዳላቸው የአእምሮና የልቦና አይኖችን የሚያበሩ ህሊናን በአልፋ አዶናይ ስም የሚያነቁና ወደ ላይኛው ዓለም የመውጫ መሰላል ወይም ደግሞ መንኮራኩር መሆናቸውን በዚህ ምርምር የገባ ብቻ ያውቀዋል ማለት ነው እና እያንዳንዱ ፊደል ድምጾችን ከመግለጽ በዘለለ መልኩ እንደ አስፈላጊነቱ የግዝፈትንም ቢሆን የርቀትን በአጠቃላይ ጠንቅቆ ማወቅ እነርሱን በሚገባ ለመረዳት ያስችላል ማለት ነው እና እያንዳንዱ የግዕዝ ፊደል ያለው ቅርጽ እንግዲህ አካል መጠሪያ ስሙ የተሰጠው ቀመር ሙራደ የማይዛነፍ
ሕግ ነው። ይህንን መጣስ ፊደላቱን ማዛነፍ፣ መለወጥ፣ ማጉደል በብዙ ምልክቶችን የሚያዛባ ነው እና ለምሳሌ እንግዲህ አንድ ንጥረ ነገር የተሰጠውን አተማዊ ቁጥር መለወጥ ያንን ንጥረ ነገር ፍጹም እንደሚለውጠው እንደማለት ነው እና የግዕዝን ቋንቋ የግዕዝን ፊደል እያንዳንዱን ማወቅ በጥንቃቄ ቃላቱ ሳይሸራረፉ የሚሰጠውን ትርጉምና ቀመር እንዳይዛነፍ ያደርጋል ማለት ነው። የግዕዝ ፊደላትም አንዱ በትክክል ካልተጻፈ በትክክል ካልተነበበ የራሳቸውን ትርጉምና ይዘት ቀመር ይለውጣሉ ማለት ነው እና በግዕዝ ቀመር ፊደል ዙሪያ በቀደሙ ሊቃውንት እንግዲህ ኢትዮጵያውያን የተጻፉ እንደ ህላዌ ዘአብ ወወልድ መንፈስ ቅዱስ፣ ንዋሐተ አእምሮ ዘሄኖክ፣ ህላዌ መለኮት፣ መጽሔተ መንፈስ ቅዱስ የመሳሰሉት ሌሎች በርካታ የግዕዝ የፊደል ቀመር መጻሕፍትና ጸሎታት ይገኙበታል። እንግዲህ ፊደላቱ ወደ ቀመረ ግዕዝ ስንለውጥ የሚመጡልን ቀመራት አስደናቂ ናቸው። ይልቁንም በዚህ ፕሮግራማችን እንግዲህ በጥልቀት እንመለከታቸዋለን። በመሆኑም እንግዲህ በዚህ ፊደላት የተዋቀሩ የተቀደሱ ቃላት ታላቁን የእግዚአብሔር ስሞች የያዙ ናቸውና ባሪያም በእግዚአብሔር የተፈጠረው የሰውን አእምሮ በእውቀት ብርሃን የሚያበሩ ልቦናን የሚያነቁ የማስተዋል ደጅን የሚከፍቱ በከፍታ ያሉ ረቂቅ እውቀቶችን ከአልፋ የሚሰጡ ተብለው በሊቃውንት ያመንባቸዋል ማለት ነው። እንግዲህ ለምሳሌ ያክል ንዋሐተ አእምሮ ዘሄኖክ የሄኖክ የአእምሮ ደጃፍ የተባለው የግዕዝ መጽሐፍ ሲጀመር አብ ወልድ መንፈስ ቅዱስ አሐዱ አምላክ በሰማይ ሰሌዳ የተጻፈ የእውቀት በር ይህ ፊደል ሄኖክን የሚያስተውል ያደረገው ነው ማለት ነው እና ከበረ በረታ የሰማይ ደጃፍ ተከፍቶ አየ ማለት ነው እና በፊደል አበገደ ከእግዚአብሔር ጋር እንግዲህ ያደረገው ሄኖክ እንደተረዳው ይገልጣል ማለት ነው እና መጽሔተ መንፈስ ቅዱስ የተባለው የቀመር ፊደል የግዕዝ መጽሐፍት ይህንን የፊደል ቀመር ማወቅ ወደ ከፍተኛ የአእምሮ ልዕልና ለማድረሱና ለእግዚአብሔር የቀረቡ ቀደምት ነቢያትን ሁሉ ጠንቅቀው ይህንን ያወቁ እንደነበሩ ይገልጻል ማለት ነው። አእምሮ ዘንተ ወትርእይ ህቡአተ ወክሱታተ ዘበሰማይ ወዘበምድር ከመ ሄኖክ ወእዝራ ወኤልያስ ወኢሳያስ ወዳንኤል ወዳዊት ወሶሎሞን በከመ ኅሩያነ ሰብእ ይላል እና አንተ ሰው ጠቢብ ስትሆን ይህንን እውቀት እንደ ተመረጡት ሰዎች ሄኖክ፣ እዝራ፣ ኤልያስ፣ ኢሳያስ፣ ዳንኤል፣ ዳዊት፣ ሶሎሞን በሰማይ በምድር ያሉ የተሰወሩትንም የተገለጡትንም ታያለህ ይላል እና ይህ የቀመር ፊደል መጽሐፍ ለአዳም ሰባተኛ ትውልድ ለሄኖክ መንፈስ ቅዱስ እንዴት እንደገለጸለት ሲገልጽ የተሰጡትን ሁሉ አሳየሁት፣ ከዚህም በኋላ እስከ ኢዮር ድረስ ከፍ አድርጌ አውጥቼ ቁጥራቸው 37,5052 የፊደል ሆሄያትን አስተማርኩት ይላል። ይህ ፊደላት ላይ የተቀመጡትን እንግዲህ ቅዱስ ሚስጥርና የእግዚአብሔር ስም አዳም የገነት በገነት ሳለ በልቦናው ተስሎበት ሲያመሰግንበት ለ7 ዓመታት ቆይቷል እና በኋላ እንግዲህ ምክረ ከይሲን ቢሰማ ይህ እውቀቱ ቢለየውም እንግዲህ ለልጅ ልጅ ለሄኖክ እንደገና በሰማይ ሰሌዳ ላይ ታይቶ በፊደላቱ የተገለጸውን የእግዚአብሔርን ስም መጥራት ጀምሯል ማለት ነው። እናም ከዘፍጥረት 4 ቁጥር 26 ላይ ነው ይህንን እናገኛለን። የአዳም ሰባተኛ ትውልድ የሆነው ሄኖክ የሚጠቀስ ሲሆን ከተገለጹበትም እውቀቶች ውስጥ ልዑል በጌትነት በኖረ ጊዜ ለቅዱሳን የተገለጠ ህቡ ስም የመሐላ ራስን የክስ የስሙ ቁጥርን እና የስሙ ፊደላትን በሚገባ ገልጾለታል ማለት ነው። መጽሐፈ ሄኖክ ምዕራፍ 20 ቁጥር 1 እስከ 11 ድረስ እናገኘዋለን። እንግዲህ አባታችን ሄኖክ የተገለጠበትን ይህንን እውቀትና ምልክት ለ10ኛው ትውልድ ለኖህ ከጥፋት ውሃ በፊት እንግዲህ መጥቶ ሰጥቶታል። ይህም እንግዲህ በመጽሐፈ ሄኖክ እንዲህ ተገልጧል ማለት ነው። ከዚህ በኋላ አያቴ ሄኖክ የተባለው የሚስጥሩን ሁሉና የምሳሌውን ምልክት በመጽሐፍ ሰጠኝ፣ በእኔ ዘንድም ካለው የመጽሐፍ ቃል ጋር ጨምራቸው ይላል ሄኖክ 18 ቁጥር 42 ላይ እና መጽሐፈ ዕዝራኤልም እንደዚህ ይላል እና ታላላቅ ሚስጥራትን የተጻፈበት ይህንን እውቀት መጽሐፍ ኖህ ጽፎ ይወደው ለነበረው ለታላቁ ልጁ ለሴምም እንግዲህ ሰጥቶታል ይላል። ከልጆቹ ሁሉ ይልቅ ፈጽሞ እርሱን ይወደው ነበርና የጻፋቸውን መጽሐፍት ሁሉ ለታላቅ ልጁ ለሴም ሰጠው። ኖህም
እንደ አባቶቹ ሞተ፣ አራራት በሚባል በሉባር ሀገር ተቀበረ ይላልና ኩፋሌ 10:9 ላይ እናገኘዋለን። ከኖህ ከነሴም በመቀጠል እንግዲህ በህብስትና በወይን ቁርባን ያቀርብ የነበረ እንግዲህ እግዚአብሔር ልጅ ምሳሌ ሊሆን የተመረጠው አብርሃም የባረከው እንግዲህ መልከ ጼዴቅ ከዚህ ዕውቀት የተቋደሰ ነበርና በተለይ ከአዳም ዕውቀት በኋላ ይህ ሰማያዊ ዕውቀት እንደ ሴት ሄኖክ፣ ኖህ ላሉ ደጋግ አበው አባት እየተላለፈ እነርሱም እንግዲህ በቃልም በጽሁፍም ለሚወዱት ለተመረጡ ብቻ ሲያሸጋግሩት ከሌሎችም ግን የተሰወረ ነበርና ቀደምት አባቶች የጻፉት እንግዲህ ይህ ዕውቀት ለ20ኛው ትውልድ ለአብርሃም የደረሰው ሲሆን የዕብራይስጥ ቀመር ፊደልንና ሌሎች ሰማያዊ ዕውቀቶችን እንዲያውቃቸው ጆሮው ይህንን ምስጢር ማድመጥ እንዲችል እግዚአብሔር መልአኩን ልኮለት ከበደውን ያስረዳው ለ6 ወራት እንዲማርም አድርጎታል ማለት ነው። እና እግዚአብሔር አምላክ እንዲህ አለኝ፣ ከውድቀት ቀን ጀምሮ ከሰው ልጅ ሁሉ ቋንቋ ተለይቷልና የተገለጠ ቋንቋ ማና ይናገር ዘንድ አፉንና ጆሮውንም ክፈት። እኔም አፉንና ጆሮውን ከንፈሩንም ከፈትኩ፣ በትውልድ ቋንቋ በዕብራይስጥም ቋንቋ ከእርሱ ጋር እናገር ጀመረ። የአባቶቹን መጽሐፍ እንግዲህ ወሰደ። ከዚህ በዕብራይስጥ ቋንቋ የተጻፉ ነበሩ፣ ደግሞም ጻፋቸው። ከዚህ ቀን ጀምሮ እንግዲህ አብም በሚዘንብባቸው በ6 ወሮች ተማራቸው ይላል በመጽሐፈ ኩፋሌ ምዕራፍ 11 ከቁጥር 12 እስከ 13። ሙሴ የግብጾችን ጥበብ ሁሉ ተማረ፣ በቃሉና በስራውም እንግዲህ የበረታ ሆነ ይላል የሐዋርያት ሥራ ምዕራፍ 7 ቁጥር 22 ላይ እና ከዚህ ወደ ምንዲያም ፈርዖን ሸሽቶ በመሄድ እንግዲህ ለ40 ዓመታት ካህን ምንዲያን ዮቶር ጋር በመቀመጥ የእርሱን ዕውቀትን በሚገባ የተረዳ ሲሆን በኋላ እንግዲህ ኢትዮጵያዊቷን አግብቶ በሐዋርያት ሥራ ምዕራፍ 7 ቁጥር 22 ላይ እንዲሁም ደግሞ በዘጸአት 3 ቁጥር 1 ላይ እንደተገለጸው ከዚያም እንግዲህ እግዚአብሔር ሙሴን ሲናገር ተራራ ላይ አስወጥቶ ቃል ለቃል እየተነጋገረ ብዙ ሰማያዊ ምስጢራትን ገልጦለታል። የዕብራይስጥ የቶራ ኦሪት ሊቃውንትን እንደሚያስረዱት መጽሐፉ የጻፈው ኦሪትን በ5ቱ የሙሴ መጻሕፍት ውስጥ ያልሰፈረ ቃል ለቃል ተነግሮት በቃል ብቻ የተጻፈለትን የቃል ኦሪት እንዳለ በስፋት ይገልጻል ማለት ነው። ይህም እንግዲህ ሲታወቅ በሲና ተራራ ላይ ሳለ እግዚአብሔር ሙሴን መልአኩን ሁሉንም የያዘ ሲሆን አስቀድሞ ሙሴንም አስቀድሞ እንዲህ ሲል አዝዞታል ይላል እና አንተ በዚህ ተራራ ላይ እኔ የምነግርህን ይህንን ነገር ሁሉ የፊቱንና የኋላውን ይመጣ ዘንድ ያለውን ሕጉና አምልኮቱን ገሩበት በዓመቱ ቁጥር እስከ ዘላለም ድረስ የሚሆነውን የዘመኑን አከፋፈል ሁሉ እኔም ወርጄ በዘመኑ ሁሉ ከነርሱ ጋር እስክኖር ድረስ የሚደረገውን ሁሉ ጻፍ ይላል በመጽሐፈ ኩፋሌ ምዕራፍ 1 ቁጥር 24 ላይ። እንግዲህ በሌላ ፕሮግራም እስክንገናኝ ለዛሬ ያዘጋጀነው ይህንን ይመስል ነበር። በሌላ ፕሮግራም እጅግ ደስ የሚሉ የሚገራረሙ ሳይንሳዊና መንፈሳዊ ሀሳቦችን አዘጋጅተን ወደ እናንተ እናቀርብላችኋለን። እስካሁን አብራችሁን ስለቆያችሁ እናመሰግናለን።